ladies and gentlemen, welcome back to Bright English Ethiopia YouTube channel, where learning English becomes isn't funny. Today we are going to see the difference between will and going to. Before we begin, I encourage you to subscribe to the Bright English Ethiopia YouTube channel. So now let's get started. Okay, at first we will see the word will. We use will when we decide to do something at the moment of speaking. እንግዲህ በመጀመሪያ ላይ የምንመለከተው ስለ ዊል ትርጉም ነው። ዊል እንግዲህ የተለያዩ ኮንቴክስቶች አሉት። ማለትም ዊልን ለወደፊት ለመነጋገር እንጠቀማለን። ከዚህ በፊት ፊውቸር ቴንስ ላይ እንደተመለከትነው ማለት ነው። ዊል በንግግር ጊዜ አንድ ነገር ለማድረግ ስንወስን ዊልን በግዴታ መጠቀም ይገባናል። ይሄ አንደኛ ኢንስትራክሽኑ ነው። ሁለተኛ ደግሞ we use will to talk about promises, offers or things we think will happen in the future. እንዲሁም ደግሞ wilልን ለምንድን ነው የምንጠቀመው? ለምሳሌ ተስፋ ሊሆን ይችላል ወይ ደግሞ ወደፊት ይሆናሉ ብለን ስለምናስበው ነገሮች ለመነጋገር wilልን በተግባር ላይ እናውላለን ማለት ነው። ለምሳሌ ያህል I will help you በመለበት ጊዜ እረዳሃለሁ ማለታችን ነው። እንግዲህ ይሄ ምንድን ነው የሚያመለክተው? ቃል ኪዳን ያመለክታል ማለት ነው። promises ማለት ነው። ስለዚህ ለአንድ ሰው ቃል በምትገቡበት ጊዜ will የሚለውን ቃል በሴንተንሳችሁ ውስጥ ማስቀመጥ ይገባችኋል። ሁለተኛ ላይ I think it will rain tomorrow ነገ ዝናብ የሚዘንብ ይመስለኛል በምልበት ጊዜ ደግሞ ይሄ hopeአችሁን ወይ ደግሞ your prediction or your hope that you think to be happen or to come true አንድ ነገር በምታስቡበት ጊዜ ወይ ደግሞ ለወደፊት ይሆናል ብላችሁ የምታስቡ ነገር ካለ wilልን በአረፍተ ነገራችሁ ውስጥ ማስቀመጥ ይገባችኋል። ሌላኛው ምሳሌ ደግሞ I will call you later በመለበት ጊዜ በኋላ ደውልልሃለሁ ማለት ነው። እንግዲህ ይሄ ምንድነው? ቃል መግባት ነው። ለአንድ ሰው ቃል በምትገቡበት ጊዜ will መጠቀም ይገባችኋል ማለት ነው። ሁለተኛ ላይ ደግሞ going to የሚል ቃል ነው። going to እንግዲህ ከዛኛው ከwill በጣም የተለየ ነው። አብዛኛው ሰው going to መሄድ የሚመስለው አለ። ለምሳሌ አብዛኛው ጊዜ እኔ በቪዲዮ ኢንትሮ ላይ እንደምናገረው I'm going to explain about this for you today በመልበት ጊዜ ላስረዳችሁ እየሄድኩ ነው ማለት አይደለም፣ ላስረዳ ነው ማለት ነው። We use going to when we already planned to do something before now. እንግዲህ going to አንድ ነገር ለማድረግ ካቀን በኋላ going to በግዴታ መጠቀም ይገባናል ማለት ነው። አንድ ነገር ለማድረግ ካቀን በኋላ ወይ ደግሞ የታቀደ እቅድ ካለ ማለት ነው። ሁለተኛ ላይ we also use going to when we can see that something is about to happen. እንዲሁም ደግሞ going to የሆነ ነገር ሊከሰት መሆኑን ስንመለከት going to ሚል ቃልን በአረፍተ ነገራችን ውስጥ መጠቀም ይገባናል ማለት ነው ጋይስ። ለምሳሌ I'm going to visit my grandmother this weekend መልበት ጊዜ ይሄ በዚህ ቅዳሜና እሁድ አያቴን ልጎበኝ ነው ማለታችን ነው። እንግዲህ የታቀደ እቅድ ነው። ከዚህ if there is exactly a plan which you planned before, then you can use going to in your sentence to make it easy for people to understand, right? እንግዲህ going to አንድ ነገር ካቀዳችሁ ከዚህ በፊት የታቀደ እቅድ ካለ going to መጠቀም ይገባችኋል። ለዛም ነው እኔ አሁን ለምሳሌ በቪዲዮ ኢንትሮ ላይ ቅድም እንደነገርኳችሁ going to አብዛኛውን ጊዜ እጠቀማለሁ። ለምንድነው? እቅድ ስላለ አንድን ኤክስፕሌን ማድረግላችሁ እቅድ ስላለ going to እጠቀማለሁ ማለት ነው። ሁለተኛ ኤግዛምፕል ላይ look at those dark clouds, it's going to rain, we see signs. እንግዲህ እነዚያን ጥቁር ደመናዎች ተመልከት ልንል እንችላለን። ሰው ሊዘንብ ነው ማለታችን ነው። እንግዲህ ምልክቶችን በመናይበት ጊዜ ነው። ምልክቶችን በመታየበት ጊዜ wherever you are, and then if you look at something which is a sign, and then you can use going to in your sentence to talk to someone who is talking with you, right? Easy trick. Use will for certain decisions or promises. Use going to for plans or things you already decided. እንግዲህ ለማጠቃለል ያህል በቀላል ዘዴ willንና going to እንዴት መጠቀም ይገባቸዋል? በመጀመሪያ ላይ will for certain decisions or promise ነው።
ወይ ደግሞ ለድንገተኛ ውሳኔዎች ወይም ተስፋዎች ዊልን መጠቀም ይገባቸዋል። ሌላው ደግሞ የጎይንግ ቱ ነው። ጎይንግ ቱን ለእቅዶች ወይም አስቀድሞ ለወሰናችሁት ነገሮች ወይ ደግሞ ውሳኔዎች ጎይንግ ቱ መጠቀም ይገባቸዋል ማለት ነው ጋይስ። እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበር። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ have a nice day.